ሁለተኛ ዜና ምዕራፍ 34 ከቁጥር 1 ጀምሮ ያለውን ኢዮሳስም መንገስ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌም 31 ዓመት ነገሰ። በእግዚአብሔር ፊት ቅን ነገር አደረገ። በአባቱም በዳዊት መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። በነገሰም በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመረ። በ12ኛው ዓመት ይሁዳንና ኢየሩሳሌምን ከኮረብታው መስገጃዎችና ከማምለኪያ አጸዶች ከተቀረጹትና ቀልጠው ከተሰሩት ምስሎች ያነጻ ጀመረ። የበዓሊንም መሠዊያዎች በፊቱ አፈረሱ። በላዩም የነበሩትን የፀሐዩን ምስሎች የማምለኪያ አጸዶች ቆረጠ። የተቀረጹትና ቀልጠው የተሰሩትን ምስሎች ሰባበረ፣ አደቀቃቸውም። ይሰውላቸው በነበሩት ሰዎች መቃብር ላይ በተናቸው። የካህናቶቻቸውንም አጥንት በመሠዊያዎቻቸው ላይ አቃጠለ። ይሁዳን ኢየሩሳሌምን አነጻ። የምናሴንና የኤፍሬምንም የስምዖንና የኔፍታሌምን ከተሞች በዙሪያውም ያሉትን ቦታ እንዲሁ አነጻ። መሠዊያዎቹንም አፈረሰ። የማምለኪያ አጸዶቹን የተቀረጹ ምስሎችን አደቀቀ። በእስራኤል አገር ሁሉ የፀሐይ ምስሎች ሁሉ ቆራረጠ። ወደ ኢየሩሳሌም ተመለሰ ይልና ቁጥር 33 ላይ ኢዮስያስም ከእስራኤል ልጆች ምድር ሁሉ እርኩሱን ሁሉ አስወገደ። በእስራኤልም የተገኙ ሁሉ አምላካቸው እግዚአብሔርን እንዲያመልኩ አደረገ። አሁንም ዛሬ ማካፍላችሁ ጥቂት ደቂቃ እርኩሱን ነገር አስወግዱ የሚል ነው። በዚህ መጽሐፍ ላይ ሁለተኛ ዜና ምዕራፍ 34 በዚህ ብቻ ምዕራፍ 4 ጊዜ አነጻ የሚል ቃል አለ። ተደጋጋሚ ጊዜ አደቀቀ የሚል ቃል አለ። ዛሬ መንጻትም ይሆናል፣ ማድቀቅም ይሆናል፣ ማፍረስም ይሆናል። ይህ ኢዮስያስ የሚባለው ልጅ የ8 ዓመት ልጅ ሆኖ ነው በኢየሩሳሌም ላይ የነገሰው። የ8 ዓመት ብላቴና ሆኖ በኢየሩሳሌም ላይ ነገሰ። ሲነግስ 31 ዓመት ነው የነገሰው። ከነገሰ በኋላ 3 ነገርን አደረገ። የመጀመሪያ ይላል በእግዚአብሔር ፊት ቅን ነገርን አደረገ። በማን ፊት? በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔር የሚያስደስተውን ነገር አደረገ። ከዛ ሁለተኛ ምን ይላል መሰላችሁ? የእግዚአብሔርን ፊት ፈለገ። በአባቱ በዳዊት መንገድ ሄደ። ከዛ ወደ ግራም ወደ ቀኝም አላለም። በአባቱ በዳዊት መንገድ ሄደ ሲል ባዕድ አምልኮን አላመለከም እያለን ነው። ለባኦል ጉልበቱን አላንበረከከም። ባኦል ምድሪቱ ላይ ከፍ እንዲል እድል ፈንታ አልሰጠም እያለን ነው። በጣም ደስ የሚለው ደግሞ ምን ይላል? ወደ ግራም ወደ ቀኝም አላለም። እናቶቼ እናንተ ኢትዮጵያን ወክላችሁ መጣችኋል። ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ ስለ ሀገራችን ኢትዮጵያ ለመቃተት በዚህ ጊዜ መጣችኋል። በዚህ ግንቦት ወር 3ኛው ሀገር አቀፍ ይህ የእናቶች ስለ ሀገራችን ምን ጸልይበት ፕሮግራም በዚህ ወር ሲደረግ በምድራችን ላይ ለአመታት እየተከታተለ የመጣውን ክፉ መሠዊያውን እግዚአብሔር በእኛ ጸሎት ሊያፈርስ ነው። ኢየሱስ ጌታ ነው። አሁን 3 ቀን እዚህ ጋር ብቻ ጸልየን የምንሄደው ነገር አይደለም። በቤታችሁም ላይ ልባችሁ ላይ ይሸክም እንዲከብድባችሁ በምትሄዱባቸው አብያተ ክርስቲያናት በምታገለግሉባቸው የእናቶች ቲም ላይ እንድታጸልዩም ጭምር ነው ይሄን መልእክት ጫና አድርጌ የምነግራችሁ። ምክንያቱም 50 ዓመት 100 ዓመት 150 ዓመት 200 ዓመት የቆዩ እርግማኖች 10 ዓመት 5 ዓመት ከዓመት ዓመት ከጊዜ ጊዜ እየጠበቀ እየተወራረሰ የመጣ ከርስ ምድራችን ላይ ብዙ ነው። የወጣቶችን ደም የጠጣ ህዝባችንን ጉልበት የበላ አንዱን ዓመት አለፈን ስን ሌላኛው ዓመት የጦርነት የሚያደርግ የድንጋጤ የሚያደርግ ትውልድ በወጣበት እንዲቀር የሚያደርግ ትውልድ በበሽታ የሚቀጣ በጦርነት የሚቀጣ ደም በማፍሰስ የሚቀጣ ብዙ የአመጻ መሠዊያዎች አሉ። እነዚህ መሠዊያዎች የሚፈርሱት የእግዚአብሔር መሠዊያዎች በመቆም ነው ብያቸዋለሁ።
የእግዚአብሔር መሰዊያ ደግሞ የሚቆመው እንደዚህ አይነት በጸሎት ነው። ስለዚህ ኢዮስያስ ልጅ ነው፣ የ8 ዓመት ልጅ ነው። እግዚአብሔርን ያነገሰው በኢየሩሳሌም ላይ በነገሰበት ዓመት ግን በአባቱ በዳዊት መንገድ ሄደ። ክፉ ባደረጉ መንገድ አልሄደም፣ በዳዊት መንገድ ነው ሄደው። ደስ የሚለው ወደ ግራ ወደ ቀኝ አላለም። እግዚአብሔር አምላክ ነው፣ አምላክ ነው። እግዚአብሔርን ፈለገ ይላል። እግዚአብሔር የሚፈልግ ትውልድ ይነሳ። እግዚአብሔርን የሚፈልግ ትውልድ ይነሳ። ባዕድ አምልኮን የሚፈልግ ትውልድ ሳይሆን፣ ጣዖት አምልኮን የሚፈልግ ትውልድ ሳይሆን፣ ለትውልድ ከርስ የሚያስቀምጥ ለትውልድ እርግማን የሚያስቀምጥ ሳይሆን እግዚአብሔር የሚያመልክ እግዚአብሔር የሚፈልግ ትውልድ ይብዛ። በየቦታው በየመስሪያ ቤቱ በየሥራ ቦታ በየገበያው በየስፍራው በየንግድ ቦታው በየቢሮ እግዚአብሔር የሚያመልክ ትውልድ ይብዛ። እግዚአብሔር የሚፈልግ ትውልድ ይብዛ። ወገኖቼ አሜን በሉ። እግዚአብሔር የሚፈልግ ትውልድ ይብዛ። ባዕልን የማይፈልግ ትውልድ፣ አመፃን የማይፈልግ ትውልድ፣ ዘረኝነትን የማይፈልግ፣ እርኩሰትን የማይፈልግ፣ ሴሰኝነትን የማይፈልግ ትውልድ፣ እግዚአብሔር የሚፈልግ ትውልድ እግዚአብሔር ያብዛ። በኢየሩሳሌም በይሁዳ የነበሩት ቅድም እንደነገርኳችሁ ለ4 ጊዜ ተከታታይ የማንጻት ሥርዓት ያደረገው ከ400 ዓመት በፊት ስለ ኢዮስያስ ትንቢት ተነግሯል። አይገርማችሁ? እግዚአብሔር ሥራ ስላለው ቤቱን ማጽዳት ስለፈለገ ሕዝቡን ከአመፃ ከርኩሰት ከጣዖት አምልኮ ከባዕል አምልኮ ከአጸድ ነቢያት አምልኮ ከመስገጃ ከዕጣን ከክፉ መሰዊያ መለየት ስለፈለገ ገና ከ400 ዓመት በፊት ሳይወለድ በፊት እዛው አንደኛ ነገሥት 13 ላይ እንዲህ ይላል፣ እነሆ አንድ እግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሰዊያው አጠገብ ቆሞ ነበር። በመሰዊያው ላይ መሰዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑብህን የኮረብታ መስገጃዎችን ካህናትን ይሰዋብሃል፣ የሰዎችንም አጥንት ያቃጥልብሃል ብሎ በእግዚአብሔር ቃል ጮኸ ይላል። አይገርምም? ከ400 ዓመት በፊት ኢዮስያስ ሳይወለድ ከ400 ዓመት በፊት ይህ ከይሁዳ የመጣው የእግዚአብሔር ሰው በቤቴል በተገኘ ጊዜ ቅድም እንዳልኳችሁ ንጉሡ ኢዮርብዓም በመሰዊያ አጠገብ ቆሟል። ምን ሊያደርግ? እያጠነ ሲያይ ወዲያውኑ ከይሁዳ የመጣው የእግዚአብሔር ሰው ንጉሥ ነው ብሎ አልፈራም፣ አላቅማማም፣ ችላ አላለም። አየ መሰዊያው ላይ መናገር ጀመረ። መሰዊያው ትሰነጠቃለ። ከዳዊት ቤት የሆነ ስሙ ኢዮስያስ የሆነ ገና እኮ አልተወለደም። ስሙ ሳይቀር ኢየሱስ ጌታ ነው። ስሙ ኢዮስያስ የሆነ ይወለድባል። ከዛስ የኮረብታውን መስገጃ የሚያጥኑለትን ካህናት ይሰዋቸዋል፣ የሚሰውቱን ደግሞ ያቃጥላል ብሎ ተናገረ። ልክ ይህ የእግዚአብሔር ሰው ይሄንን መልእክት ሲናገር በዚያው ሰዓት የተናገረው ትንቢት ሆነ ይላል። ምን ሆነ? መሰዊያው ተሰነጠቀ፣ አመድ ሆነ። ይህንን ጩኸት ሲጮ የሰማው ንጉሥ፣ ይህንን ድምፅ እዛ መሰዊያ ላይ ሲናገር የሰማው ንጉሥ ወደ እግዚአብሔር ሰው ለምን ትጮኻለህ መሰዊያው ላይ ብሎ፣ ለምን እውነትን ትናገራለህ ብሎ እጁን ልክ ሲዘረጋ እጁ ደረቀ ይላል። የንጉሥ እጅ ደረቀ። ይህ ከይሁዳ የመጣው እግዚአብሔር ሰው እውነትን የተናገረው መሰዊያው እንደሚሰነጠቅ ስሙ ኢዮስያስ የሚባል በአመፃ በርኩሰት ለመሰዊያው መስዋዕት የሚያቀርቡትን እንደሚያቃጥል የተናገረው የእግዚአብሔር ሰው ላይ እጁን ሲዘረጋ እጁ ደረቀ ይላል። ከዛ ያ ንጉሥ መልሶ ለመነው፣ እባክህን ጸልይልኝ አለው። ምክንያቱም እጁን ቢያንቀሳቅስ አይንቀሳቀስም፣ ለመነው ይላል። ከዛ ጸለየለት፣ እጁ ተመለሰ። እግዚአብሔር ሰው ሄደ። አያችሁ፣ ከ400 ዓመት በኋላ ትንቢቱ ይፈጸም ዘንድ ቃሉ ይፈጸም ዘንድ ሰዎች እኮ የሰውለት ሞተዋል፣ ካህናቶቹ እኮ ሞተዋል፣ ንጉሱም የለም። ግን ከ400 ዓመት በኋላ ድምጽ ነውና ቃል ነውና ኢዮስያስ ተወለደ። ይህ ቃል ያለበት ልጅ ተወለደ። ልክ የ8 ዓመት ልጅ ሲሆን ነገሰ ይላል። በቃል የመጣ ነው። በነገሰ ጊዜ ወዲያውኑ እርምጃ መውሰድ ጀመረ። በአባቱ በዳዊት መንገድ ሄደ። ወደ ግራም ወደ ቀኝም አላለም። አማራጭ አልፈለገም፣ አላመቻመቸም።
ከዛ በኋላ የተለያዩ ውሳኔዎች መወሰን ጀመረ። እሱን ክፍል አነባለሁ። ሁለተኛ ዜና በነገሰ በ8ኛው ዓመት ገና ብላቴና ሳለ አያችሁ ወንበር ይዟል። የራሱን ክብር ለማስጠበቅ አይደለም የተሯሯጠው። ገና ብላቴና ሳለ ይላል። ልጅ ነው ግን ቃል አለው። በእድሜ ልጅ ነው፣ የ8 ዓመት ልጅ ነው ግን የወጣበት ድምጽ አለ። የተወለደው በቃል ነው። የሚኖረው በጭካኔ ነው። ጨክኖ ከእግዚአብሔር ሐሳብ ጋር ወግኖ ነው የሚመላለሰው። ቀኝ እጃችሁን ከፍ አድርጉና ለእግዚአብሔር ሐሳብ ጨክናለሁ በሉ። የአባቱን የዳዊት አምላክ ይፈልግ ጀመር። በ12ኛው ዓመት ይሁዳን ኢየሩሳሌምን ከኮረብታው መስገጃዎችና ከማምለኪያ አጸዶች ከተቀረጹት ከቀለጠው ከተሰሩት ምስሎች ያነጻ ጀመረ። የኮረብታ መስገጃ አስፈላጊ ያልሆነ ቀልጦ የሚሰራ ቅርጻ ቅርጽ ከሚሰጡ እግዚአብሔርን ከማያሳዩ ልዑል አምላክን ከማያሳዩ ልዑል አምላክን ከሚሸፍኑ ከሰው አይምሮ ከሰው ልብ ከሚያወጡ ነገር እነሱን ማንጻት ጀመረ ይላል። ዛሬ የሰዎችን አእምሮ የሸፈነ ማንኛውም የሃይማኖት መንፈስ ከምድሪቱ ላይ ይገፈፍ፣ በኢየሱስ ስም ይገፈፍ፣ በኢየሱስ ስም ይገፈፍ። ከዛ እንደዚህ ይላል የበዓልን መሠዊያዎች በፊቱ አፈረሱ፣ በላዩም የነበሩትን የፀሐዩን ምስሎች የማምለኪያ አጸዶችን ቆረጠ፣ የተቀረጹትን ቀልጦ የተሰሩትን ምስሎች ሰበረ፣ አደቀቃቸው። ዛሬ በኢየሱስ ስም ይድቀቁ። ምድሪቱ ላይ አቅማችንን ያዙ፣ ኃይላችንን ያዙ። በእውነት ነው የምላችሁ ኢትዮጵያ ውስጥ እኮ ያለው በረከት ልነግራችሁ አልችልም። አፈር ውስጥ ያለው ምድር ውስጥ ያለው ማዕድን፣ ውሃ ውስጥ ያለው በረከት፣ ተራራዎቿ ውስጥ ያለው በረከት፣ ታች ውስጥ ያለው በረከት ልነግራችሁ አልችልም። ብዙ ጊዜ እግዚአብሔር በጣም የሚያስደንቅ ማዕድናት ከምድር እንደሚወጣ ተናግሮናል። ግን በረከቷ እንዳይወጣ ትውልድ በበረከት እንዳይኖር ሁሌ ትውልድ ስደተኛ እንዲሆን የሚያደርግ መንፈስ፣ የሚያጎሳቁል መንፈስ መሠዊያው የፈረሰ ይሁን፣ መሸፈኛው የተመታ ይሁን። እስቲ ዛሬ በሉ እኔ ነቅቻለሁ፣ ተነስቻለሁ። ይህ ክፉ በሉ አይቀጥልም በሉ። እኔ ባለሁበት ዘመን በሉ አይቀጥልም በሉ። ኢዮስያስም ከእስራኤል ልጆች ምድር ሁሉ እርኩሰትን ሁሉ አስወገደ። ከምድሩ ላይ ከእስራኤል ልጆች ሁሉ ላይ እርኩሰትን አስወገደ። እግዚአብሔር የማይከብርበትን፣ እግዚአብሔር የሚጠላውን፣ እግዚአብሔር የሚጸየፈውን አስወገደ። ቅድማውን እየጸለይን እንደነበረው እጃችሁን ከፍ አድርጉ። እግዚአብሔር ሆይ በሉ የትኛውም እርኩሰት በሉ ከመድረክ ላይ በኢየሱስ ስም ይወገድ። እግዚአብሔር ሆይ በሉ ማንኛውም ክፉ እርኩሰት ከኢትዮጵያ ቤተክርስቲያን ላይ ይወገድ። እግዚአብሔር ሆይ ማንኛውም ክፉ እርኩሰት ከአገልጋዮች ላይ ይወገድ። እግዚአብሔር ሆይ ማንኛውም ክፉ እርኩሰት ከኢትዮጵያ ላይ ይወገድ። እግዚአብሔር ሆይ ማንኛውም ክፉ እርኩሰት ከመካከላችን ይወገድ፣ ይወገድ። ሃሌሉያ። አስወገደ ይልና በእስራኤልም የተገኙትን ሁሉ አምላካቸውን እግዚአብሔርን እንዲያመልኩ አደረገ። በእስራኤል የተገኙት ሁላቸውም አምላካቸውን እግዚአብሔርን እንዲያመልኩ አደረገ። ክፉ ሲወገድ እግዚአብሔርን የሚያመልክ ትውልድ ይበዛል። ቅድም ብያቸዋለሁ። እግዚአብሔር የሚያመልክ ትውልድ በየቦታው በየስፍራው ጸሎት ይሰማል። በየቤቱ ሌሊት ጸሎት ይሰማል፣ ቀን ጸሎት ይሰማል፣ አምልኮ ይሰማል። ወንጌል በየቦታው ይሰበካል። እርኩሰት እየተወገደ ሲመጣ፣ አመጻ እየተወገደ ሲመጣ፣ በደል እየተወገደ ሲመጣ እግዚአብሔርን የሚያመልክ ትውልድ ይበዛል። ቀኝ እጃችሁን ከፍ አድርጉ።